ከብጉር ጋር ተያይዞ የሚወጣ ዳርክ ስፖት ወይም በሕክምናው ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ይባላል። ይህን ነገር እንዴት ማጥፋት እንችላለን? ምን አይነት ፕሮዳክቶችንስ መጠቀም ይቻላል? ሰላም፣ እንዴት ናችሁ? ዶክተር ስፋይ ነኝ፣ የቆዳ ሕክምና ስፔሻሊስት። የትኛውም ኢንፍላማቶሪ ስኪን ኮንዲሽን ብጉርን ጨምሮ ወይም የቆዳ መቆጣትን የሚያመጣ የትኛውን የቆዳ ችግር ሲድን ጥቁር ጠባሳ ወይም ዳርክ ስፖቶችን ጥሎ ሊድን ይችላል። ይህም የሚከሰትበት ምክንያት ኢንፍላሜሽን ወይም የቆዳ ቁጣ ያለበት ቦታ ላይ ከልክ ያለፈ ሜላኒን የሚባል የቆዳ ማቅለሚያ ቀለም ወይም ፒግመንት ምርትና ክምችት ስለሚኖር ነው። ይህ እንግዲህ በህክምናው ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ይባላል። ይህን ዳርክ ስፖት ወይም ከብጉር ጋር ተያይዞ የሚታይ ፖስት ኢንፍላማቶሪ ሃይፐርፒግመንቴሽንን እንዴት ማከም እንችላለን? የመጀመሪያው ይህ ዳርክ ስፖት እንዲወጣ ያደረገውን የቆዳ ችግር አድሬስ ማድረግ ነው ወይም ደግሞ ማከም ነው። በዚህ ኬዝ ብጉር ስለሆነ ብጉርን መቆጣጠርና ህክምና የሚያስፈልገው ከሆነ በክብደቱ በሲቪሪቲ መሰረት መታየትና መታከም ያስፈልጋል። ምክንያቱም አዳዲስ ምልክቶች እንዳይወጡ መከላከል የምንችለው ብጉርን ማከም ስንችል ነው። ከዛ ባለፈ የሚከተሉትን ኢንግሪዲየንቶች ጥምር የያዙ ፕሮዳክቶችን በመጠቀም ይህ ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ወይም ዳርክ ስፖት ፌድ እያደረገ እየደበዘዘ እየጠፋ እንዲሄድ ማገዝ ይቻላል። ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ወይም ዳርክ ስፖት ካልታከመ ከ3 ወር እስከ 2 ዓመት ሊቆይ ይችላል። የመጀመሪያው እንግዲህ ግላይኮሊክ አሲድ የሚባል ኢንግሪዲየንት ያላቸውን ፕሮዳክቶች መጠቀም። ግላይኮሊክ አሲድ እንግዲህ አልፋ ሃይድሮክሲ አሲድ ሲሆን ብጉርንም እንዲሁም ከብጉር ጋር ተያይዞ የሚኖሩ ዳርክ ስፖቶችን ለማከም ያግዛል። ሁለተኛው አዛሌክ አሲድ ክሪም ሲሆን በ10%ም በ15ም እንዲሁም በ20% ይገኛል። ለቆዳ ማቅለሚያ ቀለም ወይም ደግሞ ሜላኒን ሲንተሲስ የሚያግዝን ታይሮሲኔስ የሚባል ኤንዛይምን ኢኒቤት ስለሚያደርግ ዳርክ ስፖቶች ፌድ እንዲያደርጉ እንዲሁም ለማጥፋት ከዛ በተጨማሪ ደግሞ ብጉርንም ለማከም ያግዛል። ሶስተኛው ከቆዳ ቁጣ ጋር ተያይዞ የትኛውም ኢንፍላማቶሪ ስኪን ኮንዲሽን ሲድን ጥቁር ጠባሳ ጥሎ እንዲድን ወይም ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን እንዲከሰት ከሚያደርጉ ነገሮች ውስጥ አንደኛው የፀሐይ ጨረር ስለሆነ ሳንስክሪን ሬጉላርሊ መጠቀምም አስፈላጊ ነው። አራተኛ ሳሊሲሊክ አሲድ ያላቸውን ፕሮዳክቶችም መጠቀም ይህ ዳርክ ስፖት ፌድ እያደረገ እየቀነሰ እንዲሄድ ያግዛል። አምስተኛ ቶፒካል ሬቲኖይድስ የሚባሉ የቫይታሚን ኤ ዴሪቬቲቭ መድኃኒቶችንም መጠቀም ይቻላል። ለምሳሌ እንደነ ትሬቲኖይን ክሪም ያሉ ቶፒካል ሬቲኖይድስ በሐኪም ትዕዛዝ መሰረት ነው የሚወሰዱት። ከዛ ውጭ ግን ኦቨር ዘ ካውንተር ልናገኛቸው የምንችላቸው እንደነ ሬቲኖል ያሉ የቫይታሚን ኤ ዴሪቬቲቭ የሚቀቡ